ሲሸኑ የማቃጠል ስሜት የሚሰማዎት ከሆነና ሽንት ቶሎ ቶሎ እየመጣ ከሆነ ይህ ምናልባት የሽንት ቱቦ ኢንፌክሽን ይዞት ሊሆን ስለሚችል ይህን ቪዲዮ እስከ መጨረሻው ይመልከቱ። ዛሬ በጤናችን ቴሌሄልዝ ላይ ስለ ሽንት ቱቦ ኢንፌክሽን እናወራለን። ግን ይህን ለመረዳት በመጀመሪያ የሽንት ቱቦ ስርዓት እንዴት እንደተዋቀረ መመልከት አለብን። የሽንት ቱቦ ስርዓት 4 ዋና ዋና ክፍሎች አሉት። ዋናው ኩላሊት ሲሆን ይህ የሰውነት አካል ደሙን በማጣራት ሽንት ያመርታል። ቀጣይ ደግሞ ዩሬተርስ ወይም ደግሞ የሽንት ቱቦ ሲሆኑ ሽንትን ከኩላሊት ወደ ፊኛ የሚያስተላልፉ ቱቦዎች ናቸው። ሶስተኛ ደግሞ ፊኛ ሲሆን ሽንት የሚከማችበት ቦታ ነው። በመጨረሻ ደግሞ ዩሬትራ ወይም ደግሞ ሽንትን ከፊኛ ወደ ውጭ የሚያስተላልፍ ቱቦ እናገኛለን። እንግዲህ አሁን ይህን ስርዓት ከተረዳን የሽንት ቱቦ ኢንፌክሽንን ምንነት እንመልከት። የሽንት ቱቦ ኢንፌክሽን የሚከሰተው ባክቴሪያዎች ወደ ሽንት ቱቦ ውስጥ ገብተው ወደ ፊኛ ሲጓዙ ነው። ኢንፌክሽኑ በፊኛ ውስጥ ብቻ የሚቆይ ከሆነ የፊኛ ኢንፌክሽን ይባላል። ከፍ ብሎ በመሄድ ኩላሊት ጋር ሲደርስ ደግሞ የኩላሊት ኢንፌክሽን ያመጣል። ታዲያ የሽንት ቱቦ ኢንፌክሽን እንዴት ይፈጠራል? ይህ ህመም የሚመጣው በባክቴሪያዎች ሲሆን እነዚህ በሽንት ቱቦ በኩል ወደ ፊኛ በመግባት ኢንፌክሽን ይፈጥራሉ። ከዛም ደግሞ ከፍ ሲል ከፊኛ በመነሳት ባክቴሪያዎቹ በረጅሙ የሽንት ቱቦ ወይም ደግሞ ዩሬተር በኩል ወደ ላይ በመውጣት ኩላሊት ጋር ኢንፌክሽን ሊፈጥሩ ይችላሉ። ታዲያ ለዚህ የመጋለጥ እድልን የሚያሰፉ ብዙ ምክንያቶች አሉ። ከዛም ውስጥ የሚጠቀሰው አንዱ የስኳር በሽታ ነው። ሁለተኛ ደግሞ ለወንዶች ያልተገረዙ ከሆኑ፣ ሌላ ደግሞ ባለፉት 12 ወራት ውስጥ የፊኛ ወይም ደግሞ የኩላሊት ኢንፌክሽን መኖር፣ ከወሊድ መቆጣጠሪያዎች ውስጥ ደግሞ ስፐርሚሳይድ የሚባለውን መጠቀም። ከነዚህ በተጨማሪ ሽንት በትክክለኛው መንገድ እንዳይሄድ የሚያግድ ወይም ደግሞ የሚቀይር ማንኛውም ነገር ለምሳሌ የኩላሊት ጠጠርና ሌሎችም የመሳሰሉ የተለያዩ በሽታዎች የኩላሊት ኢንፌክሽን የመያዝ እድልን ይጨምራል። ታዲያ አንድ ሰው የሽንት ቱቦ ኢንፌክሽን እንደያዘው ለማረጋገጥ ምን አይነት ምርመራ እንደሚደረግለት ማወቅ ከፈለጋችሁ በቀጣይ ቪዲዮ ላይ በደንብ ስለምናወራበት በደንብ ይመልከቱ። ስለ ሽንት ቱቦ ኢንፌክሽን ደግሞ ሙሉ መረጃ ማግኘት ከፈለጋችሁ በዩቲዩብ ቻናላችን ጤናችን ሄልዝ ሚዲያ ላይ ገብታችሁ ማየት ትችላላችሁ። ማንኛውም ጥያቄ ካለ ደግሞ በስልካችን መደወል፣ የጽሁፍ መልእክት መላክ እንዲሁም ደግሞ እዚሁ ኮመንት ሴክሽን ላይ ጥያቄውን ቢያስቀምጡ እንመልሳለን። እናመሰግናለን።